ታሪካችን ሲጀምር የአሜሪካ እግር ኳስ ጨዋታ ኒክ የተባለ ግለሰብ ከፍቅረኛው ጄስ ጋር ቪአይፒ ቦታ ላይ ተቀምጠው እየተመለከቱ እናያለን። ጨዋታው እንደቀጠለ ነበረ። ኒክ ግን ከኳሱ ይልቅ ትኩረቱ ህዝቡ ላይ ነበር። እናም አንድ ቆንጆ ሴት ተነስታ ስትሄድ ያያትና አንድ ሀሳብ ይመጣለታል። ከጄስ ጋርም በትንሽ ብር ያስይዛሉ። እርሱም ስንት ሰው እሷን ዞሮ ያያታል የሚል ነበረ። በዚህ ጊዜም አጠገባቸው የነበረ አንድ ሊጓን የተባለ ግለሰብ እሱም መቀላቀል እንደሚፈልግ ይነግሯቸዋል። እነርሱም ይስማማሉ። $10 አስይዘውም መቁጠርም ይጀምራሉ። ያያትም ሰው 7 ይሆናል። ጄስም ታሸንፋለች እና ሊጓንም ብሩን ምንም ሳያቅማማ ይሰጣትና መቀጠል እንደሚፈልግ ይናገራል። ያስያዙትም ቀጣይ ማን ፋውል እንደሚሰራ ነበረ። ጄስ ግን እኔ ስለ ኳስ ብዙም እውቀት የለኝም በማለት ራሷን ስታገል እንመለከታለን። ኒክ ግን የ1000 ብር ቁማር ሲያስይዝ እናያለን። ፊሽካውም እንደጮኸ ኒክ ያስያዘበት ሰው ፋውል እንደሰራ ያሳያል። እርሱም በመደሰት ብሩን ወደ ኪሱ ያስገባል። ኒጓንም በመደሰቱ በመሆን የ5000 ቁማር እንዲሆን ይጠይቀዋል። ቁማሩም የሚሆነው ተጫዋች ኳሱን ይዞ ይሮጣል ወይስ ያቀብሏል የሚል ነበረ። ኒክ ትንሽ ያቅማማና በስተመጨረሻም ይስማማል። ኒጓን ይዞ ይሮጣል ሲል ኒክ ደግሞ ያቀብላል ነበር ያለው። በዚያ ጊዜም ተጫዋቹ ኳሱን ይዞ ይሮጣል። ይህ ደግሞ ኒክ 5000 እንዲሸነፍ ያደርገዋል። እሱም ምንም አይደለም በማለት ከጄስ ጋር ቡና እንጠጣ በማለት ሊወጡ ሲሉ ሊጓን ቪአይፒ ላውንጅ ላይ ቁጭ ብላችሁ $5000 በማጣት ለምን ትናደዳለህ በማለት ሌላ ነገር በ10000 እንዲቋመሩ ይጠይቀዋል። ቀስ ብሎም ኒክ ይስማማል። ጥያቄውም ተጫዋቹ በትክክል ፓስ ያደርጋል ወይስ አያደርግም ነበረ። ኒክ ያደርጋል ብሎ ተጫዋቹ ሊያስይዞ ነበር፣ ነገር ግን ፓስ ሳያደርግ ይቋረጣል። በዚህ ምክንያት $15000 ኒክ ይሸነፋል። በመናደድም $50000 እንዲቋመሩ ይጠይቀዋል። ጄስ ይህንን ስትሰማ ደነገጠች። እሱ ግን በጣም ተናዶ ነበር። አሁንም ይሸነፍና ሌላ $50000 መስጠት እንደሚጠበቅበት ጄስ እንዲያቆም ትነግሯለች። እሱ ግን በጣም በመናደድ ሳይሰማ ቀርቶ $100,000 ያስይዛል። ሊጓንም በማፌዝ እያየ ይሄ ሁሉ ብር ለራሱ አለክ ይለዋል። ኒክም ብሩን በማውጣት ያሳየዋል። ሊጓንም በመደሰት በመሆን ይቀላቀላቸዋል። ጥያቄውም ነበረ ቀጣዩ ውርወራ ይቋረጣል ብሎ ነበር። ነገር ግን በቀጥታ በመሄዱ የመደበው ሙሉ ብሩን ያጣል። ጄስ በዚህ ሁኔታ በመገረም ታየዋለች። ኒክም በመናደድ ውስጥ ሆኖ 1 ሚሊዮን እንደተረፈውና ሁሉንም መመደብ እንደሚፈልግ ይናገራል። በጨዋታውም ካርታ ነበረ። ሊጓንም በጣም በተከታታይ ያሸነፈ ስለነበረ ይስማማል። ሊጓን ካርታውን ሲያነሳ 5 ፍላወር ነበረ። አሁን ኒክ ለማሸነፍ አንድ ነገር ብቻ ነው የሚጠበቅበት፣ ከ5 የበለጠ ቁጥር ማንሳት ነበር። ነገር ግን ካርታውን ሲያነሳ 3 ልብ ነበረ። ይህን ስታይ ጄስ ወደ ወንበሩ ትወድቃለች። ኒክ ሲጀምር $10,000 ነበር። አሁን ግን 1 ሚሊዮንም አጥቷል። ከዚህ በኋላ ምንም መናገር ስለማይችል በጸጥታ ጄስን ይዞ ይወጣል። በጣም ተናደው ነበርና ይመለሳል። ሊጓንም ያበሽቀው ጀመረ። እንዲህ የሚል ነበረ ከአለቃው ጋር ስትሳፈጥ ይሄ ነው የሚፈጠርብህ። ኒክም አንድ የመጨረሻ ቤት እንዲያደርጉ ይጠይቀዋል። 2 ሚሊዮን ነበር። እርሱም ሐሳቡን ሌላ ነበር። እርሱም ሊጓን የፈለገውን አንድ ተጫዋች ቴሌስኮፕ በመጠቀም መምረጥ እንደሚችልና ኒክ ቁጥሩን ካገኘው እንደሚያሸንፍ ነበረ። ሊጓንም ግራ በመጋባት አይምሮ እንደማንበብ ብሎ ይስማማል እና ራሱን ለመሸነፍ እያመቻቸ እንደሆነ በመናገር ይስማማል። ግን ሊጓን ኒክ ያጭበረብራል የሚል ሐሳብ ያድርበታል። ኒክም እንደውም ጄስ ትገምት ይላል። እሷም ግራ በመጋባት ከብዙ እድሎች አንዱ ነው ትክክለኛውን መገምተው ብላ ትጠይቀዋለች። ልትወጣም ስትል የሊጓን ሰዎች ያስቆሟታል። ትንሽ ችግርም ይፈጥራል። እርሷም ራሷን በማረጋጋት ወደ ሜዳው ተመልሳ የማጣላትን ማንኛውንም ቁጥር እንድትጠራ ይጠይቃታል። ሊጓንም ይመርጣል። እርሱም ሜዳውን በመመልከት ስትፈልግ ቆይታ ጓደኛዋን ታየዋለች። ከዛም ይህ ሁሉ የኒክ ፕላን እንደሆነ ይገባታል። 55 ቁጥርንም ትመርጣለች። ትክክለኛውን መልስ ነበረ። እርሱም በመገረም ጄስን ሊጓን እሱን እንደሚመርጥ በምን እንዳወቀ በማሰብ ወደ እርሱ ትመጣለች እና ቁማርም እንዳሸነፉ እናያለን። ስታዲየሙንም በሁለት ቦርሳ ሙሉ ብር ይዘው ይለቃሉ። መኪና ውስጥም ኒክ ለጄስ ሁሉን የእቅዱ ፓርት እንደሆነ ይነግራታል። ሊጓንንም ለረጅም ጊዜ ሲከታተሉት እንደነበርና መጥፎ ቁማርተኛ እንደሆነና ማንኛውም ቁማር ላይ መቀላቀል እንደሚፈልግ ያውቅ ነበረ። ኒክ እቅዱንም ሲነግራት
ሊጓን ከሆቴሉ እንደወጣ 55 ቁጥር ሁሉም ቦታ ተጽፎ እንዲያየው አድርገውት ነበረ። የጠበቀው ቦታ ወደ ሜዳው ያሉ ሳይንቦርዶች ማሳያ ብቻ ሳይሆን እንዲሰማም ነበር ያደረጉት። በመኪናው ውስጥም ሳለ እየሰማ የነበረው ሙዚቃ ላይ 55 ቁጥር ከ124 ጊዜ በላይ ተጠቅሶ ነበረ። በዛን ጊዜ ሜዳ ውስጥም እርሱን ሲያይ 55 መረጠ። ጄሲም ጓደኛዋ ስለነበረ እሱን መረጠችው። ሁሉንም ነገር ከሰማች በኋላ ጄስ በጣም ተገረም ነበረ። ታሪካቸውም ትንሽ ቀን ወደ ኋላ ይወስደናል። ኒክ እና ጄስ አንድ ክፍል ውስጥ አንድ ላይ ተኝተው ነበረ። የሆነ ሰውዬም ሽጉጥ ደቅኖባቸው ሊያስፈራራቸው ሲሞክር ኒክ ምንም ባለመፍራት ምንም ገንዘብ እንደሌለው ይናገራል። ሰውየውም እንዳልፈራ ገባው፣ ብልጥ እንደሆነም ገብቶታል። ኒክ ሌባ እንደሆነ ይነግራትና እሷም ክህሎት እንዳላት ብዙ ስራ መስራት እንደምትችል ነግሯት አብረው ይወጣሉ። ኒክም ይሄ የፋሚሊ ቢዝነስ መሆኑንና ሁሉም ፋሚሊዎቹ ቤተሰቦቹ ሌባ እንደሆኑ ይነግራታል። እሷም ሰዓት ሳታባክን ብር አውጥታ ትሰጠዋለች። እንዲያስለምዳትም ትጠይቀዋለች። እርሱም ይስማማል። አብረውም ይወጣሉ። ቀለበቷንም ይሰርቃታል። አላወቀችም ነበረ። እርሱንም ሲመልስላት ግን ሰዓቷን ወስዶባት ነበረ። ሰዓቱንም ተቀብለው ቦርሳዋን ስታይ ዋሌቷን ወስዶባት ነበረ። ስለዚህ ከዚህ ሁሉ በኋላ ኒክ እጅ ታይሚንግ እና ስታይል ብቻ ለዚህ ስራ እንደሚያስፈልግ ነግሯት ይሄዳል። ከትንሽ ወራት በኋላ ጄሲ ኒክን ታገኘዋለች። እርሱም ቲም እያሰባሰበ ነበረ። ግንኙነታቸውን ፈተና ነበር። እሷ ከሱ ጋር መስራት እንደምትችል ማረጋገጫ ሲሰማም ወደ አንድ ፌስቲቫል ከአንድ የቲም አባል ጋር እንድትሄድ ያሳታል። በዚህ ጊዜም አንድ ላይ በመሆን ብዙ ነገሮችን ይሰርቃሉ። ኒክም ከሩቅ ሆኖ እየተመለከታት ነበረ። ብቻዋንም እንዲተዋት ያዟቸዋል። እሷም ብቻዋን ብዙ ነገሮችን ትሰርቃለች። ኒክም በሷ በመተማመን ሌላ አሳይመንትም ይሰጣታል። በትልልቅ ቴክኖሎጂ ስፔሻል ሌንስ ተጠቅመው የሌላ ሰው ካርድ በማየት በቀላሉ ያሸንፉ ነበር። ክሬዲት ካርድ ሰርቀው ኮዱንም ኮፒ አድርገው ይመልሱም ነበረ። ሌላው ደግሞ ፌክ ኤቲኤም ነው። ሰው ብር ሲያወጣ ፒናቸውን ኮፒ አድርጉና ብራቸውንም መረጃቸውንም በጠቅላላ ይሰርቃሉ። ሁሉም ነገር ሰብስበው በብላክ ማርኬትም ይሸጣሉ። የሆነም ቀንም ጄስ አንድ የተሰረቀ ሀብል አይታ ልታደርገው ስትል ኒክ ሁሉም ነገር መሸጥ እንዳለበትና ምንም ማስቀረት እንደሌለባቸው ይነግራታል። እንዲህ እያሉም ይቀጥላሉ። አንድ ቀንም ጄሲ ሀብታም ካፌ ውስጥ ሆና አክት እያደረገች ነበር። የውሸት ሲወድቅም ወከባ በመፍጠር ውድ የሆኑ እቃዎችን በመዝረፍ በአምቡላንስ ያመልጣሉ። የዛን ቀን ማታም በአንድ ሳምንት ብቻ 1.2 ሚሊዮን በመስራታቸው ሰለብሬት እያደረጉ በቀጣይ ቀን ሁሉም የራሳቸውን መንገድ ነበር የሚሄዱት። ብቻቸውንም የቀራቸውን ህይወት ለመፈጸም ይስማማሉ። ከጄስ ጋርም ወደ ስታዲየም አንድ የቀረ ስራ ስላለ ኒክ አብሯት ይሄዳል። በትንሽ ጊዜም 1 ሚሊዮን ማግኘት እንደሚችል አሳያት። በዚያ ጊዜም ጄስ በኒክ ፍቅር እየወደቀች ነበረ። ፍቅረኛው እንደሆነችም አስባ ነበር። ነገር ግን ሁሉም ነገር ሲያልቅ $50,000 ሰጥቷት ጥሏት ይሄዳል። እሷም ትክክለኛ መልኩን በማየት አይኖቿም እንባ ያቀራሉ፣ ልቧም ይሰበራል። ከ3 ዓመት በኋላ ኒክን የመኪና ውድድር ቦታ በድጋሚ እናየዋለን። በጣም እንደደከመና ብር እየጨረሰ እንደሆነ እንረዳለን። በምሳ ሰዓትም ከጆርጅ ጋር ይገናኛል። የውድድር መኪናውም ኃላፊ እርሱም ኤክስአር የሚባል አልጎሪዝም እንዳመረተና ሌላኛው ቲም እንዳያሸንፍ ኒክን ይቀጥረዋል። ስራውንም ከጆርጅ ጋር እንደተጣላ በማስመሰል ፌክ ኤክስአር ተጠቅሞ ሌላኛውን ቲም መሸኘት ነበረ። ከዛ ያለምንም ችግር ማሸነፍ ይችላል። ኒክም በጣም ቀላል እንደሆነ በመናገር ሲያቃልለው የጆርጅ ተላላኪ አላመነውም ነበር። አንድ ነገር ቢፈጠርም ደረቱ ላይ ተኩሶ እንደሚገለው ይነግረዋል። የዛን ቀን ማታም ኒክ ወደ ፓርቲ እቅዱንም የውሸት ፋይት መፍጠር ነበረ። ግን እቅዱም ይበታተንበታል። ጄስ ቀይ ቀሚስ ለብሳ ከቀጠረው ሰውዬ ጋር ሲመለከታት አይምሮ በንዴት ተሞላ። ጄስም ወደ ኒክ ጠጋ ብላ ሌባ እንዳልሆነችና ከ3 ዓመት በፊት የተፈጠረው ነገር ምንም እንዳልሆነና ጆርጅ የድሮ ግንኙነታቸውን ስለማያውቅ እንዳይናገር ተነግረዋለች። ኒክም በጣም ይናደዳል። ቮድካንም አንስቶ በመጠጣት ጆርጅን ሄዶ ይደበድበዋል። የተቃራኒውን ቲም መሪ ደግሞ ይህን ሲያይ ለኒክ ካርዱን ሰጥቶት ይሄዳል።
ጠዋትም የተቀረውን ቲም ጋር በመሄድ ኤክስአሩን መሸጥ እንደሚፈልግ ተናግሮ 3 ሚሊዮን ይጠይቃል። ሰውየውም ቴስት ያደርገውና ይስማማል። ጄስ እና ፋርሃድ ይገናኛሉ። እሱም ከ3 ዓመት በፊት የኒክ መሄድ አስፈላጊ እንደነበረና እንደሚወዳት ይነግራታል እና ከዚህ በፊትም ወዳው የነበረውን ሀብል ይሰጣታል። በውሉ ቀንም ኒክ አምጥቶ ይሰጠዋል። በምላሹም 3 ሚሊዮን ይቀበላል። ግን በዚህ ብቻ አላበቃም ነበረ። እየዞረ ለሁሉም ቲም ተመሳሳይ ኮፒ እየሸጠ ብዙ ሚሊዮኖችንም አገኘ። ማታም ብቻውን ከማምለጥ ጄስን አንድ ላይ እንዲያመልጡ ይጠይቃታል። እርሷም አብራው ታመልጣለች። አርፍደው ግን ነበረ። 3 ሚሊዮን የሰጠው ሰው ይመጣና ይይዛቸዋል። ጆርጅም በጣም ተናዶ ነበረ። 40 ሚሊዮን ፓውንድ ይሄን ሾው ለመስራት እንደፈጀበትና እሱ ሁሉን ነገር እንዳበላሸው ይናገራል። ግን ኦሪጂናሉን እንዴት እንዳላገኘውም ጄስን በመጠቀም ይጠይቀዋል። እሱም ለጄስ የሰጣት ሀብል ላይ የሆነ ቺፕ እንዳለና ሾው ኮፒ እንዳደረገ ይነግረዋል። ጄስ በመገረም ሁለተኛ ጊዜ ልቧ ይሰበራል። ጆርጅ ግን ባለማመን ጄስ ለገንዘብ ብላ እንጂ ገርል ፍሬንዱ እንዳልሆነች ይነግረዋል። በዚያን ጊዜ የጆርጅ ሰው ኒክን በጥይት ይመታዋል። ጆርጅም በመደንገጥ ጥሎት ይሄዳል። ሰውየውም የኒክን አባት እንደሆነና ምንም እንደማይፈጠር ነግሯት ያድነውና ብሩን ይዘው ይወጣሉ። ህጉ ቀላል ነበር፣ ስሜታዊ አትሁን። እሱ ግን በሷ ፍቅር ወደቀ። በዚህ ምክንያት ሆስፒታል ያደርሳቸውና ብሩን ይዞ ይሄዳል። ኒኪ ጄስ እጅ ላይ የሆነ ነገርን ያያል። እርሱም የጆርጅ 200,000 ብር የሚያወጣ ሰዓት ነበረ። ከዛም ይሳሳቃሉ። በዚህም ታሪካችን ያበቃል።